ቆንጆ የሚባሉ ሴቶች ላይ ቡዳ መንፈስ አይጠፋ የሚባሉ ለዚህ ነው። ለምን ይበላሉ እነሱ። ከዛ ደግሞ ሲቆዩ ደግሞ ይበላሉ። 7 ዓመት ከቆዩ በኋላ ይሄ ራሳቸው የሚናገሩት ነው። በቡዳ የተበላ እኛ አይደለም ይሄን ጥናት የደረስንበት፣ ጸበል ቦታ ላይም ሲለፈልፍ ሰምተን ነው። እኛ ከገባንባቸው በኋላ ከ7 ዓመት በኋላ የማይጾም የማይጸልዩ ሆነው ከተገኙ እኛም እንቀጥላለን ነው የሚለው። ገብቷችኋል አባባሉ? ትዝገሙ። አንዲት ቆንጆ ሴት በቡዳ ተበላች። በፀጉሯ ሊሆን ይችላል፣ በመልኳ። ያ ቡዳ መንፈስ ከገባባት በኋላ ላይፍ ዝም ብሎ የሚቀጥል ከሆነ ማትጾም፣ ማትጸልይ፣ ማትሰግድ፣ ቤተክርስቲያን ማትመጣ ከሆነ 7 ዓመት ሲሞላው መንፈሱ እሷ ላይ ሆኖ የእሷንም ህይወት ይበላል፣ ሌሎችንም ይበላል። ያየውን ነገር ያበላሻል። መብላት ማለት እንደዚህ አይደለም፣ ያበላሻል። ለምሳሌ ዝገት ብረትን ይበላዋል። ብረቱን በላው እንላለን ዝገት። ከዛ አንቲረስት ይቀባል ብረቱን እንዳይበላው። አንቲረስት ማለት ዝገት መከላከያ ማለት ነው አይደል? ልክ እንደዛ ሁሉ ዝገቱ ብረቱን እንደሚበላው ሁሉ ግን ደግሞ አንዳንድ ሆቴል ላይ ደግሞ አይታችሁ ከሆነ ሽንት ቤት፣ የሽንት ቤት በሮችን አይታችኋል? ሆቴል ላይ ወይም የሰፈራችሁ ሽንት ቤቶች ከስር ሽንት ቤቱ ምን የሆነ ነው? በሩ ብረቱ የተበላ አይደል? ከላይ አልተበላም፣ ከስር። ለምን? የሽንቱ ትነት፣ የሽንቱ ፍርጣሪ አጠቃላይ ብረቱን ይበላዋል። በላው ይባላል። ይህንን ብረት እኮ በላው ዝገት ይባላል። ቡዳ እንደዛ የሰው ልጅ የሚበላው። አንቲረስቱ ደግሞ ዝገቱ እንዳይበላው ደግሞ ጾም፣ ጸሎት፣ ስግደቱ ነው። እና ወደዚህ ስንመጣ ቆንጆ የሆነች ሴት በቡዳ ስትበላ ህይወቷ ግን ምንም መንፈሳዊ ህይወት ከሌለው እሷ ራሱ ልጅ ከወለደች ልጇን ትበለዋለች፣ ገንዘቧን ትበለዋለች። መልሳ ማለት ገንዘቧን መብላት ማለት መብላት መቼም ይገባቸዋል። እንደው አንዳንድ ሰዎች በጣም ይገርሙኛል። ህፃናቶች ገና መንፈስ የለብን ብሎ የሚያስቡት እንደና ጸጋዬ ክፍሉ የመሰሉ ህፃናቶች ማለት ነው። ገና ስለመመለክ ያልገባቸው ስለመናፍስት መጽሐፈ መነኮሳትን እንኳን አንብበው የማያውቁ፣ መቃብያን 3ን አንብበው የማያውቁ፣ መጽሐፈ ሄኖክን አንብበው የማያውቁ፣ የመናፍስትን ሴራ ገድላትና ድርሳናት እንኳን አንብበው የማያውቁ ሰዎች ህፃናቶች ተራ ነገር ሆኖ ነው የሚታያቸው። ለነሱ አይገባቸውም ገና። እና ያቺ ሴት ገንዘቧን ትበለዋለች ማለት እንደዚህ እንደ እንጀራ ጠቅላ ትበለዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። በጣም ፕሮግራም የሆነ ላይፍ ነው የምትኖረው ማለት ነው። ዝም ብሎ በቃ ከንቱ የሆነ ላይፍ ትኖራለች ነው። የገዛ ገንዘቧን ትበለዋለች። በመስታወት መልኳን ስታየው መልኳን ትበለዋለች። ራሱ ፊቷ ይጃጃል። ብዙ ጊዜ መስታወት ላይ የምታዘወትር ሴት ቶሎ ታረጃለች። በጣም መጥፎ። ለምን? እዛ ውስጥ ሆኖ ይመለከታታል፣ ያያታል። ይሄ በመስታወት ጉዳይ ላይ ሳይንስም የደረሰበት የነገራ መናፍስት ወይም ደግሞ ዴሞኖሎጂ የሚያጠኑ ሰዎችም የሚያወሩት ነው። ይሄ ጊዜ መስታወት አልጋቸው አጠገብ አድርገው የሚተኙ ሰዎች የመቃዠትና የመባተት እድላቸው በጣም ሰፊ ነው። መስታወት ያለበት ክፍል ውስጥ መተኛት በጣም ከባድ ነው፣ ያቃዣል። ይሄ ሌላ እመጣበታለሁ ስለ መስታወት፣ በጣም ከባድ ነው። እና ወደዚህ ስንመጣ እና ይሄ የተበላችው ሴት በቡዳ የተበላችው ሴት ምንም አይነት መንፈሳዊ ህይወት ከሌላት በህይወቷ ውስጥ ጌታን ካልጠራችሁና አጠቃላይ መንፈሳዊ ህይወት ከሌላት እሷ ራሱ የምታያቸው ነገሮች በሙሉ ፌል ያደርጋል። ትዳሯ ራሱ ፌል ያደርጋል። ትዳሯ፣ ህይወቷ፣ የምትነካው ነገር ሁሉ በቃ ዜሮ ነው የሚገባው። እና ደብተራ ስትሆን ደግሞ አስቡት። ወይም ደግሞ ስራ መናፍስት የምታውቅ መናፍስት ስላችሁ የምንማረው ትምህርት ሳይሆን የምትጠነቁል ከሆነች፣ ቡና አፍልታ የምትካድም ከሆነች፣ የእናቴ አባቴ ጠቋር እያለች የምታጓራ፣ ኩል የምትኳል፣ ቅንድቧን የምትቀነደም፣ በቃ አጠቃላይ መናፍስቱ የሚፈልጉትን ነገር በሙሉ ቤት ውስጥ ሴሪሞኒ የምታዘጋጅለት፣ ሂና የምትቀባ፣ በቃ አጠቃላይ ለመንፈሱ ለሙጬ ዘሪጋ፣ ለአዳል ሞቴ፣ ለወሰንገላ፣ ለአዳኝ ወርቁ፣ ለጌጣጌጥ ለሚወደው አይደል አዳኝ ወርቁ፣ ለዚህ ሁሉ የምትገዛ ከተቆጣች ካፈጠጠችባቸው ልጆቿ ላይ ሽንት በሽንት ነው የሚሆኑት። በጣም የልጆቿ ስነ ልቦና የተጎዳ ነው የሚሆነው። ሲያድጉ በጣም ልክ እንደሷ ዘማዊ የመሆን በመናፍስቱ የመጠቃት እድላቸው በጣም ሰፊ ነው የሚሆነው። በአይኗ ስለበላቻቸው በአይናቸው አይናቸው እያየ ህይወታቸው ይበላል። እንዴ በህይወት እያሉ እናቶች አይታችሁ ወይ ኢንተርቪው ሲደረጉ ጋዜጠኞች ኢንተርቪው ሲያደርጓቸው አንዳንድ አርቲስቶች፣ ዘፋኞች እድሜያቸው ሄዷል። በዘፈን ህይወት በጣም ረጅም ዓመት የኖሩ እናቶች ናቸው። ስለማን እያወረዱ ነው ይገባቸዋል። መቼም ማለት ስም መጥቀስ ጥሩ አይደለም ብዬ ነው። ውጭ ሀገር በዘፋኝነት ይታወቃሉ። አምባሰል ሙዚቃ በመዝፈን በምናምን በብዙ ነገር ይታወቃሉ። ግን 10 ልጅ 11 ልጅ ቀብር ያለው ሲሉ ያስደነግጣል። ምንድን ነው ይሄ ምክንያቱ? ቤትን ላይፍን ቼክ ማድረግ ያስፈልጋል አይደል እንዴ? እናት ቁጭ ብላ 10 ልጅ 11 ልጅ ስትቀብር ከባድ ነው። እግዚአብሔር ማንም ላይ አያምጣብን፣ ያሳዝናል። ግን ምንድን ነው ላይፍ ህይወት ምንድን ነው ታዲያ? እንደዚህ ከሆነ ለምንድን ነው በዚህ ልክ የተቀጣችው ሴት ችናት?
እንዴት ቁጭ ብላ 11 ልጅ ትቀብራለች? እንደዛም ሆኖ ደግሞ አሁንም ዘፈን ላይ መቀጠል፣ አሁንም እኩል መቋቋል። እድሜ ለንስሐ ዘመን ለፍስሐ ነው አለ እንዴ? እንደው ይበቃኛል ብሎ እንኳን ይህን ሁሉ አድርጌ እንደው አሁን እንኳን ቆራቢ ለምን አልሆንም እንደ አይባልም። እንደው አሁንም የሆነ ድግስ አለ የሆነ ፕሮግራም አለ ሲባል በስተርጅና አሮጊት ሆኖ እኩል መኳል፣ ቅንድም መቀንድም በጣም ከባድ ነው አይደለም እንዴ? ስለዚህ መልሶ እኛው ላይ እናቶች ላይ ያለው መንፈስ ቡዳው መንፈስ ማለት ነው። በልጅነታቸው የገባው የራሳቸው ላይ ያለው መንፈስ ጠርተውትም ሊሆን ይችላል፣ ከቤተሰብ የወረሱት ያው መንፈስ ሚካድ። እንግዲህ ሁለት አይነት መናፍስት አስተናጋጅ ሴቶች አሉ። አንደኞቹ ያልኳቸው ሴት ደብተራ ነው፣ ቅጠላ ቅጠሉን ስራ ስሩን ጥበባ ጥበቡን እንከተላለን። ሁለተኞቹ ደግሞ ቡና እያፈሉ የቤተሰብ ቃልቻውን ዛሩን የሚጎትቱት ናቸው። ሁለቱ መናፍስት ቢሆኑ ግን አካሄዱ ይለያያል። ዞሮ ዞሮ ሁለቱም ወደ ሲኦል ነው። ስለዚህ እነሱ ላይ ሆኖ ከወጣትነት ከእድሜያቸው ደግሞ ትዳራቸውንም ሲበላ ሲያፋታ ሲያጋባ ከ5 ከ6 ወንዶች እንዲወልዱ እያደረገ ሲያኖር የነበረው መንፈስ እንደገና ደግሞ ባሎቻቸውን ገዶ ልጆቻቸውን ገዶ ደግሞ እነሱ ደግሞ እንደገና ጦጣ ሆኖ እንዲቀመጡ ምንድን ነው እና እንዴት ሰው አይነቃም? በስተርጅና በቃ ይበቃኛል። ናይት ክለብ ጨፍር ያለው ናይት ክለብ ዘፍኝ ያለው ቅጥረኛ ሆኜ ናይት ክለብ አሟሟቂ ሆኜ ድራመች ሆኜ ዳርመች ሆኜ እስክስታ ተወዛዋዥ ሆኜ ብዙ ሰርቻለሁ። ይበቃኛል አይባልም? የሰበሰብኳት ትበቃኛለች። ከዚህ በኋላ ደግሞ እስቲ እግዚአብሔር ያውቃል ተብሎ ወደ ንስሐ እንኳን አይመጣም። ህይወት፣ ጊዜ፣ ሁኔታ፣ ጦርነት፣ ትንቢታት እየተፈጸሙ እንደሆነ እንኳን አያሳይም፣ አያስተምርም። ራሱ ህይወታችንን ሳያስተምርም ምንም ፍሬ አላፈራው። ልጆቼን ቀብሬ ትዳሬን አጥቼ እንደዚህ ሆኜ ከጎረቤት አልተስማማው እንዲህ ይኸው ሰው ሀገር ኖሬ እዚህ ሀገር መጥቼ እንደዚህ ሆኜ ብሎ ማሰብ እንኳን አንድ ነገር ነው። ግን ይህን ማሰቢያ ጊዜ እንኳን አይሰጥም። ከበላ በላ ነው ቡዳ መንፈስ። አንድ ጊዜ ከያዘ ያዘ ነው በቃ። በላይ ሆነ። ዶሮ ይታረድለታል፣ ገብሩ ይታረድለታል፣ ምን ይደረግለታል። አሁንም ዓመት በዓል ሲመጣ ለማንኛውም ፌጦ መድኃኒት ነው የተባለ ለከበደ እየተባለ ቡና በርዳ ይደፋለታል ምናምን። ያው በጨሳውም አይቀርለትም። ተረከሳም ሄዶ ያመልኩታል። ሄዶቻም በዚህም በዛም ሁሉንም አድርጎት ስለሚባል ሁሉም ውስጥ ተዘውዘው ቅዱስ ቁርባኑ ላይ ገጠምት ለምን ህይወት ስለ አይፈልገውም። ታይቶስ ተቀምጠዋል። ሰው እኮ ራሱን አስቀምጧል። ራሱ ውሰደኝ በእናትህ ከአንተ ጋር በሲኦል ልመን ነው ሰው ራሱ ለአጋንንት ራሱ አስቀምጧል። እግዚአብሔር ሊታደጋል ይቀማ ከጋንንት እንዳይቀማን እኛ ራሳችን ያስቀማል። ተቀምጠን ቢሆን ኖሮ እኛ ራሳችን ወስዶን ቢሆን ዋቀት ያዝንልናል ክርስቶስ። ግን ወደን ፈቅደን ራሳችን ከሰጠን በኋላ እንዴት በዳንተ ወዳለን እምነት አድነዋል ይል የነበረ አምላክ እንዴት ነው በግድ እንትን የሚያደርገው? ያም ሆነ እኮ በስልካችን ላይ ብዙ ሜሴጅ ይመጣል፣ ብዙ ነገር እናያለን፣ በቴሌቪዥን እናያለን፣ ቤተክርስቲያን እናያለን። የእግዚአብሔር ጥሪዎች የፍቅር አምላክነቱን የሚገልጽባቸው ብዙ መንገዶች አሉ። ግን አሁንም ልባችን ተደነደነ ነው እና በስተርጅና ጣራ ላይ ወጡ በጣም ብዙዎች አሉ። ሙሉዓለም ታደሰና ሰራዊት ፍቅሬ ማስታወቂያ ሲሰሩ ማረሰዋል። የዛሬ ስንት ዓመት ነው በስተርጅና ጣራ ላይ ምናምን ብላ የምትለው ነገር አለ። ሙሉዓለም ይገርመኛል። የሚገርም አባባል። በጣም ብዙ አባቶች በአሁኑ ሰዓት በስተርጅና ጣራ ላይ ወጥተዋል። ጣራ ላይ ብላችሁ ምን ማለት ወጣቱ እንኳን የማያደርገውን ኃጢአት አዛውንቶች እያደረጉት ነው። ሽማግሌዎችና አሮጊቶች እያደረጉት በቃ ፖለቲካ ውስጥ ገብቷል። እዛ የሚኳካሉ በጣም እና ለንስሐ የምትሰጠው ጊዜ እድሜ ለንስሐ ጊዜ ለፍስሐ ለደስታ እና ክርስቶስን ይዞ ስጋው ደግሞ ተቀብሎ ንስሐ ገብቶ በንጽህናና በቅድስና መኖር የመሰለ ጊዜ የለም። ይሄን ጊዜ ደግሞ የምታመሰግኑት መራብ መጠማት የሚባለው ነገር በሙሉ ከጾም ጋር በማገናኘት ሳይሆን ጾም የምንጾመው ስጋችን በመግራት ቅዳሴ 2 ሰዓት የሚቆመው የምናስቀድሰው ስጋችን ላይ ያለው መናፍስት ተናዶ እንዲሄድልን ነው፣ ከእግዚአብሔርን በረከት እንድናገኝ ነው እንጂ እግዚአብሔር በአንድ ደቂቃ ጸሎት ይሰማል። 2 ሰዓት ሙሉ ስለጮኸን አይደለም። ግን ደግሞ 2 ሰዓት ሙሉ እንድንቆም ያስገደደን 2 ሰዓት ሙሉ ስጋችን ይገራል። 2 ሰዓት ሙሉ ስንቆም ጠላት ዲያብሎስ ጥሎን ይሄዳል። 2 ሰዓት ሙሉ ስንቆም ትዕግስትን እንማራለን፣ የመረጋጋት ነገር እንማራለን። ከእግዚአብሔር መንፈስ በረከት ረድኤት በጣም በሰፊው እንቀበላለን። የጠፋንበትን ያክል ቤቱ እንገኛለን። የጠፋንበትን ያክል እንጂ
እግዚአብሔር እቤትም ሆነን እኮ ይሰማል። ስታለቅሱ በረሃ ውስጥ ሆነ የጠፉ ሰዎች ይሰሙታል፣ ይሰማቸዋል እኮ የትም ቦታ ሆነን እኮ በአውሎ ነፋስም በወጀብ መንገድ አለህ የተባለው በሁሉም ውስጥ ይሰማል እግዚአብሔር። ግን መገኛ ደግሞ ስፍራ አለው። ቅዱስ ነኝና ቅዱሳን ሁኑ፣ ክብር ለሚገባው ክብርን ስጡ፣ ቦታን አዘጋጁልኝ ብሎ እንደተናገረ እግዚአብሔር የሚገኝበት ደግሞ ቦታ አለ። እኛ እንድንሄድ ስለተፈለገ እንጂ እሱ ሁሉም ቦታ አለ። ምኑ በኩል ለሄደ ኦልማይቲ ጋር ሁሉም ቦታ የሚገኝ አምላክ እና የሴት ደብተራ በጣም ክቡር፣ በጣም ተጠንቀቁ። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስርማሽ ቅጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይህን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋል። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባድ ናቸው። አንድ ይህንን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገበል መምህር እኔ እኮ እንደዚህ የቤተሰብ ቀስ ቤዛብኝ እናንተን አለ መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሀሳብ የሚደግፉት ሁለተኛ ቃልቻ አውሊያ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑ በትክክል እንደዛ የሚመስል አብየው ሳይ ካልሆኑ ቤተክርስቲያን የሚያመጡ ከሆነ ሁሉ በመቋል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለወጊያ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሀሜተኛ የሆኑ ሴቶች አሉ። በቃ